ሰላም እንዴት ናችሁ? ዲፋይናንስ አካዳሚ ቤተሰቦች በቅድሚያ እንኳን ወደ ቻናሉ ስለመጣችሁ ብያለሁ። ይሄንን ቪዲዮ የምትመለከቱ ቪዲዮ ላይ ከማድረግ ጀምሮ እንዲሁም ቻናሉ ሰብስክራይብ ካደረጋችሁ ወዲያው የደወል ምልክቷን መጫን አትርሱ ማለት ነው። በዛሬ ቆይታችን በአማርኛ በመደበኛ መጀመሪያ ፊደላት ቃላት እየመሰረትን ከኔ ጋር አብረን ቆይታ የምናደርግ ይሆናል ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ እገዛ እናስተምራለን። ትምህርቱን ገብታችሁ መከታተል ለምትፈልጉ ከታች በማስቀመጥላችሁ ስልክ የገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ የገባችሁ አናግሩ ማለት ነው። በተጨማሪ የመጽሐፍ ቅዱስ ትምህርት በነጻ ቅዳሜና እሁድ እናስተምራለን። እሱን ገብታችሁ ለመከታተል ቅድም በአስቀመጥኩ ስልክ ማለት ነው እየገባችሁ በኢሞ በቴሌግራም በዋትስአፕ እየገባችሁ አናግሩ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝ በአክብሮት ጠይቃለሁ። አብራችሁን ቆዩ። እሺ እንግዲህ መጀመሪያ ከላይ ያሉትን ፊደላት እናነባለን። በቅድሚያ መ ረ ሰ ሸ ቀ በ ተ ደ ገ ጠ። እንግዲህ የምናደርገው ከዚህ ጋር የምታያቸውን እያንዳንዱ እነዚህን ቃላት ማለት ነው ከነዚህ ውስጥ ባሉ ፊደላት ብቻ እየመሰረትን አብረን እናያለን ማለት ነው። የመጀመሪያው ቀ ስንል የቀ ቤት እዚህ ያለች፣ በ ስንል የበ ከዚህ ጋር አለች። እዛ ቀጣይ ጠ ስንል የጠ ቤት ከዚህ ያለች። ስለዚህ ሶስቱን አንድ ላይ ማዋሃድ ቀ በ ጠ፣ ቀ በ ጠ፣ ቀበጠ 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 እንላለን። በመቀጠል ጠ ስንል የጠ ቤት እዚህ ጋር አለች፣ ጠ እንላለን። ረ ስንል የረ ቤት እዚህ ጋር አለች። ገ ስንል የገ ቤተሰብ እዚህ አለች። ስለዚህ እነዚህ ሶስቱን አንድ ላይ የማዋሃድ ጠ ረ ገ፣ ጠ ረ ገ፣ ጠረገ ጠረገ እንላለን። ቀጣይ ደ ስንል የደ ቤት እዚህ ያለች የመጀመሪያዋ፣ በ የበ ቤተሰብ፣ ቀ ስንል ደግሞ የቀ ቤተሰብ እዚህ አንድ ላይ ማድረግ እነዚህን ደ በ ቀ፣ ደ በ ቀ፣ ደበቀ ደበቀ እንላለን። እሺ እነዚህ ቃላት እንግዲህ በጣም በመጀመሪያ ፊደል ብቻ ስለምንመሰርታቸው ለማንበብ በጣም ምቹ ናቸው፣ በጣም ቀላል ናቸው። እናንተም እንግዲህ ደፍተርና እስክሪብቶ በመያዝ የተከታተላችሁ አብራችሁ ጻፉ። ቀጣዩ ክፍል እ ስንል የቀ ቤተሰብ፣ ደ የደ ቤተሰብ፣ ድጋሜ ደ ስንል የደ ቤተሰብ አንድ ላይ ማድረግ እነዚህን እ ደ ደ፣ ቀ ደ ደ፣ ቀደደ ቀደደ እንላለን። ቀጣይ ደ የደ ቤተሰብ፣ ረ የረ ቤተሰብ፣ ሰ ደግሞ የሰ ቤተሰብ አንድ ላይ ማድረግ እነዚህን ደ ረ ሰ፣ ደ ረ ሰ፣ ደረሰ 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 እንላለን። በመቀጠል ደ ስንል የደ ቤተሰብ፣ ቀ የቀ ቤተሰብ፣ ቀ ስንል ድጋሜ የቀ ቤተሰብ ነው እና የደን ቤት አንድ ጊዜ የቀን ቤተሰብ ሁለት ጊዜ በመውሰድ ደ ቀ ቀ፣ ደ ቀ ቀ፣ ደቀቀ 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 የሚል ቃል እናገኛለን ማለት ነው። በመቀጠል ደግሞ ጠ ስንል የጠ ቤተሰብ፣ ቀ ስንል የቀ ቤተሰብ፣ ሰ ስንል ደግሞ የሰ ቤተሰብ አንድ ላይ ማድረግ እነዚህን ጠ ቀ ሰ፣ ጠ ቀ ሰ፣ ጠቀሰ ጠቀሰ እንላለን። ቀጣይ እሽኝት ቃል በስ የተጻፈች ቃል ስለሆነች ቀጣይ ገ ስንል የገ ቤት የመጀመሪያ፣ ተ ስንል የተ ቤት፣ ረ ስንል ደግሞ የረ ቤተሰብ ያለች
አንድ ላይ ማድረግ ገተረ ገተረ እንላለን። ቀጣይ ሸ ስንል የሸ ቤት፣ ተ የተቤት፣ ተ ስንል ድጋሚ አሁንም የተቤት አንድ ላይ ማድረግ ሸ ተ ተ ሸ ተ ተ ሸተተ ሸተተ የሚል ቃል እናገኛለን። በመቀጠል ተ የተቤት፣ መ የመቤተሰብ፣ መ ስንል ድጋሚ የመቤተሰብ አንድ ላይ ማድረግ ተ መ መ ተ መ መ ተመመ 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 እንላለን። ቀጣይ መ የመቤተሰብ፣ ረ የረ ቤተሰብ፣ ጠ ስንል ደግሞ ከጠ ቤት ያለችን መጨረሻ ቤት የጠ ቤተሰብ እንወስዳለን። ከዚህ ጋር ያለችን ማለት ነው። አንድ ላይ ማድረግ እነዚህ መ ረ ጠ መ ረ ጠ መረጠ መረጠ እንላለን። በቀጣይ እንግዲህ የምናልፈው ወደ መጨረሻዎቹ ቃላት ነው። ቀጣይ ደ ስንል የደ ቤተሰብ እዚህ ጋር አለች። መ ስንል የመ ቤተሰብ እዚህ አለች። ቀ ስንል ደግሞ የቀ ቤተሰብ እዚህ አለች። አንድ ላይ እነዚህን በማድረግ ደ መ ቀ ደ መ ቀ ደመቀ ደመቀ እንላለን። ቀጣይ ቀ የቀ ቤተሰብ፣ ሰ የሰ ቤተሰብ፣ ረ የረ ቤተሰብ አንድ ላይ ማድረግ ቀ ሰ ረ ቀ ሰ ረ ቀሰረ 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 እንላለን። ቀጣይ ተ የተ ቤተሰብ፣ ረ የረ ቤተሰብ፣ ተ የተ ቤተሰብ ድጋሚ የተን ቤተሰብ ሁለት ጊዜ የረን ቤተሰብ አንድ ጊዜ በማድረግ ተ ረ ተ ተ ረ ተ ተረተ እንላለን ማለት ነው። እንግዲህ ዛሬ ያየናቸውን ቃላት አንዴ ደግሞ እናያቸዋለን። የመጀመሪያው ቀበጠ ቀበጠ። ቀጣይ ጠረገ ጠረገ። ቀጣይ ደበቀ ደበቀ። ቀጣይ ቀደደ ቀደደ። ቀጣይ ደረሰ ደረሰ። ቀጣይ ደቀቀ ደቀቀ። ቀጣይ ጠቀሰ ጠቀሰ። ገተረ ገተረ። ሸተተ ሸተተ። ተመመ ተመመ። መረጠ መረጠ። ደመቀ ደመቀ። ቀሰረ ቀሰረ። ተረተ ተረተ የሚሉ ቃላትን ከኔ ጋር አብረን ስንመሰርት ቆይተናል ማለት ነው። የዛሬ ቆይታችን ከተመቻችሁ ቪዲዮውን ላይክ አድርጉ። እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ። ቅዳሜና እሑድ የመጽሐፍ ቅዱስ ትምህርት በነፃ እናስተምራለን። እንዲሁም በተጨማሪ ይህንን ትምህርት ማለት ነው ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ እናስተምራለን። ትምህርቱን ገብታችሁ መከታተል ለምትፈልጉ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። በቀጣይ እንግዲህ በሌላ በአዲስ ቪዲዮ እስክንገናኝ ሰናይ ቆይታ